ሰላም ጤና ይስጥልን ውድ የመስኖ ሚዲያ ቤተሰቦች እንደምን አላችሁ እንደምን ቆያችሁ። ዛሬው ዝግጅታችን የምናየው 2005 እስከ 2018 የጅግጅጋ ዩኒቨርሲቲ የለውጥ ሂደት ምን ይመስላል የሚለውን ነው። ጅግጅጋ ዩኒቨርሲቲ መግቢያ በር ይሄንን ይመስላል። ተከተሉኝ አብረን እንዘልቃለን። አሁን ፍተሻ አድርገን ገብተናል። የመግቢያው እንዳጠቃላይ ይሄን ይመስላል። ይሄ የምናየው ዛፍ እኛ ስንገባ ምንም አልነበረም። 2005 ዛሬ 2018 ላይ ነው ያለነው። 13 አመት ማለት ነው እንግዲህ የጅግጅጋ ዩኒቨርሲቲ የማኔጅመንት ቢልዲንግ ይሄ ነው። ፍሮንት ስታዩት ይሄን ነው መስመልትለው። ወደዚህ አካባቢ ስናይ ደግሞ በጣም ጫካ ነው። በነገራችን ላይ እስኪ በደንብ ይዩት። በጣም ጫካ ነው። ከውጭ ወደ ውጭ ስትመለከቱ ደግሞ ይሄንን ይመስላል። ይሄ ቀደም እዚያ ፍተሻ ያየንበት ይሄ ነው ማለት ነው። እንደዚህ ይመስላል። ይሄንን ይመስላል እንግዲህ ከ2009 በፊት ወይም 2010 ድረስ የነበራችሁ ተማሪዎች ይሄንን ህንጻ አታውቁትም። ጅግጅጋ ዩኒቨርሲቲ ስትመጡ እንግዲህ ምንድነው ልትሉ ትችላላችሁ። እዚህ ጋር ደግሞ ያው ተማሪዎች ፎቶ እየተነሱ ነው። ያምራል አግቢው። እንደዚህ ጫካ ነው። ይሄ ወደ ዶርም መሄጃ መንገድ ነው። ይሄ ደግሞ ወደ ዲፓርትመንት ምናምን የሚያስወጡ መንገዶች ናቸው እነዚህ። እንደዚህ ነው። ጅግጅጋ ዩኒቨርሲቲ የማኔጅመንቱ ፊት ለፊት ነው። ያው ከላይ እንደምታዩት ከጎን እንደዚህ ነው። በቃ በጎን ስንሄድ እንደዚህ ያለ ነገር እናገኛለን። እየገባሁ ያለሁት በስተቀኝ በኩል ማለት ነው። ይሄው በጣም በሚገርም ሁኔታ አሁን ጫካ ሆኗል። ግቢ አሁን የሚያውዛው ማኔጅመንቱ አካባቢ ነኝ። ከጀርባ ይሄንን ይመስላል ህንጻው። እነዚህ መማሪያ ክላሶች ናቸው። በጣም ነው የሚያምሩ። ገና ተከተሉኝ፣ በደንብ ነው የማሳያችሁ ጅግጅጋ ዩኒቨርሲቲን። ይሄ ኮሌጅ ኦፍ ሜዲሲን ኤንድ ሄልዝ ነው የምታዩት ህንጻ። የበፊቶቹ ህንጻዎች አብዛኞቹ ተመሳሳይ ናቸውና አንዱን ካያችሁ ሁሉም እንደዛ ናቸው። ዛፉ ውስጥ ያለው ስኩል ኦፍ ግራጁዌት ስተዲስ ጅግጅጋ ዩኒቨርሲቲ ድህረ ምረቃ ትምህርት ቤት ይላል። ይሄ ነው እንግዲህ። እስኪ የኔንም ክላስ ላሳያችሁ። ያስተባባሪው ቢሮ ይሄ ነው። ሩም 10 እና ሩም 9 ብዙ ጊዜ እንማር የነበረው እነዚህ ክላሶች ነው። ያው ዛሬ ዝግ ናቸው። ውስጥ ላይ ገብቼ ወንበሮቹን ማሳየት አልችልም። በዓል ስለሆነ ነው። ያው እኔም ይሄንን ጊዜ ያገኘሁት ከስራ ወጥቼ ስለሆነ ያው ባዶ ህንጻ ቢሆንም ተመልከቱት። እንደዚህ ነው ህንጻው አሰራሩ። G+2 ነው። ይሄው ልክ መሀል ላይ ክፍት ይሆንና ዙሪያው እንደዚህ ያለው መሀል ላይ ደግሞ ዛፎቹ ይተከላሉ ማለት ነው። እሺ አሁን ከፖስት ግራጁዌት ስተዲስ ወጥቻለሁ። ቀጥታ አሁን የምንሄደው ወደ IOT ይሆናል። ተከተሉ። እዚህ ጋር ጥላ ስለሆነ እዚህ ውስጥ ሻይ ቡና አለሽ። እንዳልኳችሁ ዛሬ በዓል ስለሆነ ጭር ያለ ነው። ይሄ ቴክኖሎጂ ኢንስቲትዩት የሚያመጣ መንገድ ነው።
ይኸው ደርሰናል። እንደዚህ ይመስላል። መቼም ትደነቃላችሁ። 2009 በፊት የወጣችሁ ተማሪዎች ይሄንን ስታዩት እንዴ ጅግጅጋ ዩኒቨርሲቲ ነው እንዴ አቧራ የት ሄደ ነው የምትሉት፣ እርግጠኛ ነኝ። ሶማሌ ላንጉጅ ኢንስቲትዩት ነው። አሁን ወደ ሜን ላይብረሪ እንታጠፋለን። ወደዚህ የናቹራል ሳይንስ ላይብረሪ፣ ሶሻል ሳይንሱ ታች አካባቢ ነው። እሱን ቆይቻ ማሳያችሁ ይሆናል። ይሄንኛው ያው ዛሬ በዓል ስለሆነ ውስጥ መግባት አልችልም። እነዚህ በውጭ ነው ማሳያችሁ። ውስጡ በነገራችን ላይ በጣም የሚያምር ነው። የቴንሽን ቦክስ የምንላት አለቻል። ሁሉም ለየራሱ የሚያነብባት ሙሉ የተገጠመልን ነው። ይህ ከፊት ለፊታችን የምንመለከተው ደግሞ ካፌ ነው። ይሄ ነው ካፌው ከውጭ የምትመለከቱት። ሰዓት እየደረሰ ስለሆነ ውስጥ ላይ እያጸዱ የሚገኘው ይሄንን ይመስላል። ይሄ ከውጭ መሰለፊያው ነው። ይሄ ከላይ የምታዩት የኛው ጣራ የታችኛው ጣራው ይሄ መሰለፊያ ነው ማለት ነው። ያ ከውጭ የምታዩት አሁን ካፌው እየተጸዳ ነው ያለው። ይሄው እንደዚህ ይመስላል ታውስት ስታዩት። ይሄ መሰለፊያ ነው የልጁ እዛ ጋር ያለው ልጅ የሚሄድበት። ይሄ መውጫ በሩ ነው። አሁን ወደ ወንዶች ዶርም እየሄድን ነው። 2005 ፍረሽ እያለ የተማርኩበትን ዶርም ላሳያችሁ ነው። ይሄ ብሎክ 25 ነው። እዚህ ነው የተማርኩት የመጀመሪያ አመት ማለት ነው። ቲንክ እንግዲህ ከ13 አመት በኋላ ስለሆነ ይሄ ብሎክ 25 እዚህ ነው የተማርኩት። እስኪ ዶርሜን ላሳያችሁ ተከተሉኝ። የውስጥ ክላሶቹ እንደዚህ ናቸው። የግቢኛ እኛ እያለን የተተከለች ዛፍ ናት። እቺ ባይዙ ጃቲኒ ዶርሜ ነበረችው። ዶርም ቁጥሩ ተቀይሯል መሰለኝ፣ ግን ስንማር 52 ነበረ፣ አሁን 67 ተብሏል። እዚህ ነበር እንግዲህ ፈርስት ይር የተማርነው። እንደዚህ ይመስላል ዶርም። ሁሉም ህንጻዎች እንደዚህ ናቸው። ያው ብዙ ህንጻዎች አሉ፣ እነዚያን ሁሉ ማዳረስ ስለማይቻል አጠቃላይ ግን ይሄንን ይመስላል። ብራዘር እንዴት ነው? ሰላም ነው? እንዴት ነህ? አለን። ስንተኛ አመት ተማሪ ነህ? ሶስተኛ አመት። ምን ዲፓርትመንት? አካውንቲንግ። በጣም ጥሩ። እንዴት ነው ቆይታ? ጅጅጋ እንዴት ይዟል? አሪፍ ነው። ጥሩ ነው። በጣም ጥሩ፣ በጣም ጥሩ። እኛ ስንገባ እኔ 2005 ባች ነኝ እና እኛ ስንገባ እዛ ዛፍ ምንም ነገር አልነበረም። አቧራ በጣም ያስቸግረን ነበር። አሁን ግቢው አሪፍ ነው። ውሃ ያስቸግራል? ውሃ ያስቸግራል። እኛም እያለን ያስቸግር ነበር። ውሃ አንዳንዴ ይጠፋ ነበር። ሪፖርት ሲደረግ ይመጣል። እንደዛ ይደረጋል። አንዳንድ ተማሪዎች ተቸግረው ከግቢው ውስጥ ገብቶም ቀርቶ ይላል። እኛም ካፌ ራሱ ሄደን እንቀዳ ነበር። ይሁን፣ መልካም ነው። እሺ፣ መልካም እድል። እሺ ብራዘር እንዴት ነው? ሰላም ነው? አለን አለን። ምን ተማሪ ነህ? እኔ እዚህ ውስጥ ምን ጂኦሎጂካል ነው? በጣም ጥሩ። እና እንዴት ነው ትምህርት? አሪፍ ነው። የመቼ ባች ነህ? ያምና። ኦኬ 2017 አሁን አዲስ ገብታችሁ ነው? በጣም ጥሩ ነው። እና እንዴት ነው? እንዴት አየሁ ጅጅጋ? ጅጅጋ በጣም አሪፍ ነው። ቆንጆ ነው። ቆንጆ ነው። ተመችቷል? ተመችቷል። ቶበርያው ነው? ሌሎቹም ይመቻሉ? ለኔ ብቻ ተመችቷል። ሌሎቹን አላውቅም። የራስን ነው ለአንተ ከተመቸ በቃ በቂ ነው። ሰው የግሉን ስለሆነ
እሺ መልካም አመሰግናለሁ። አይ የወንዶች ዶርም ግን ብዙም አልተቀየረም። እንደዚያው ነው። አንዳንድ ዛፎች ብቻ ናቸው ጭልጭል የሚሉት እንጂ ብዙ የተቀየረ ነገር የለውም። ያው ከመጣው ብዙ ጊዜ ስለሆነኝ ወደ የትኛው ማለፍ ይቻል አይቻል የሚለውን ነገር በደንብ አላውቅም። ግን እነዚህ ዶርሞች እስከሆኑ ድረስ እስከ ዶርሞቹ ጥግ መሄድ እችላለሁ ብዬ አስባለሁ። አንድ ጥሩ ነገር አየሁ መሰለኝ እዛ ጋር። እስኪ እንሂድ። እንዴ ታዲያ የገረመኝ ነገር ይሄ አይደል እንዴ? የለማውን በቆሎ ማየት ትችላላችሁ ጅግጅጋ ዩኒቨርሲቲ ግቢ ውስጥ። ይሄ የሆነ አፈር የተቆለለበት ምናምን ነበር እኛ ስንማርና ይሄ በጣም ነው የሚያምረው በጣም ይሄ እንደውም እኔ የማስታውሰው የሚገርማችሁ ነገር የተማሪ ህብረት እያለን የሆነ ጊዜ መብራት ጠፍቶ ተማሪዎች እዚህ ተያይዘው ወደዚህ ይመጡ ነበርና አንድ ጊዜ የሆነ 18 ልጆች ናቸው መሰለኝ የተያዙት አስታውሳለሁና መደበቂያ ነበር የነበረው። ይሄ አሁን እንደዚህ የልማት ቦታ ሆኗል ማለት ነው። የሚገርም ነው። ቤተሰብ እንዴት ናችሁ? ሰላም ናችሁ? ደህና ናችሁ? ግቢው ነው ወይስ በራሳችሁ ይዛችሁ ነው የምታለሙት? በግቢው ነው። ኦኬ እሺ፣ መልካም ስራ፣ መልካም ጊዜ ይሁንላችሁ። እሺ፣ የጅግጅጋ ዩኒቨርሲቲ ጉብኝታችን እንደቀጠለ ነው። እንዳሰላችሁ ተከታተሉኝ። የጅግጅጋ ዩኒቨርሲቲ ተመርቃችሁ የወጣችሁ ተማሪዎች መቼም እያንዳንዱ ቦታ ታስታውሳላችሁ ብዬ አስባለሁ። እናንተ ከወጣችሁ ምን ያህል እንደተለወጠም በዚያው ልክ አስተያየት ስጡ። ቃት የሚከበረው እዚህ ነው። ይሄ እንደምትመለከቱት በጣም የሚያምር ቦታ ነው። ይሄ ሸድ ነው። ይሄ መሰብሰቢያ አዳራሽ ነው። ትልቅ አዳራሽ ነው። ይሄ ምርቃት ቦታ ነው። ዛፎቹ የተከሉት በልብ ቅርጽ ነው። ዙሪያውን ይሄ ሸድ ያለው እንደዚህ ይሄ ከዛ ስትመጡ ልክ የሚያቆመው የት ጋር ነው? በሩ መግቢያው ላይ አዳራሹ መግቢያ በር ላይ ያቆማል ማለት ነው። በዚህኛው በኩል ያለው እንደዛው ነው። በዚያ ዞሮ ይመጣና ይሄው እዚህ ጋር ነው የሚያቆመው ማለት ነው። እንግዲህ የምርቃት አዳራሹ ይሄንን ይመስላል። ከዛ ወደ ታች የምናያቸው ብሎኮች ናቸው። ከዚህ ወደዚህ ያለው ግን ይሄ ለመምህራን መኖሪያ እየተሰራ ያለ ግንባታ ነው። ይሄ ደግሞ የምናየው እዛው የአዳራሹ ፊት ለፊት ያለ ፋውንቴን ነው። ይሄ የመምህራን መኖሪያ ህንጻ ነው። ገና አልገቡበትም። ያም እንደዛው ነው። ገና አዲስ እየተሰራ ያለ ነው። ወንዶች ዶርም በኩል አሁን የታዘቡት ነገር ምንድነው? ምንም የተለወጠ ነገር የለውም። ይሄ ደግሞ የልብስ ማጠቢያ ገንዳ ነው። ይሄ በወንድ ተማሪዎች ብሎክ በጀርባ በኩል ያሉ ቦታዎች ናቸው እነዚህ። ጅግጅጋ ዩኒቨርሲቲ ማስተካከል ያለበት አንደኛው ይሄንን ነው። ከዚህ በኩል ያለው ያው ከዛ ያለው ገጽታ አሪፍ ቢሆንም ከዚህ በኩል ያለው ግን እንደምናየው ነው ብዙም አያምርምና ይሄንን ማስተካከል ቢችል ዩኒቨርሲቲ በጣም የተሻለ ነው ብዬ ኮመንት አድርጋለሁ። ያ ደግሞ የመምህራን መኖሪያ ነው። ውስጡ በጣም ነው የሚያምረው ተብሏል፣ ግን እኔ ያላየሁትም። እዚህ ደግሞ ተማሪዎች ልብስ እያጠቡ ነው። ይሄ ከዚህ አጥር መልስ በኋላ የሴቶች ግቢ ነው። እዚህ ይሄ አጥር ነው የሚለያችሁ ነው እንዴ? እና እዚህ ጋር ትተያያላችሁ እንዴት ነው? ሰላም ነው? የመቼ ዓመተ ምህረት ባች ነህ? 2016 ያምና። አሁን ስንተኛ ማለት ነው? 3ኛ ዓመት ነው። በጣም ጥሩ። ትምህርት እንዴት ነው? አሪፍ ነው። ምን ዲፓርትመንት ነው? ሎው የቀጣይ ፍትህ አስከባሪ አንተና። በጣም ጥሩ ነው። እሺ መልካም ጊዜ። ከዚህ በኋላ እንግዲህ የሴቶች ዶርም ነው ማለት ነው። ከዚህ በኋላ ማለፍ ያስቀጣለ ቤተሰብ እናንተ ራሱ እንዳትመለከቱ ወደ ውስጥ። እቺ ብሎክ ደግሞ መጨረሻ ዓመት የተማሩባት
በቃ የወንዶችን ዶርም እንደዚህ አካለን ጨርሰናል። ከላይ ካናት ጀምሮ ታይ በጣም ሰፊ ነው። በጣም ብዙ ብሎኮች ናቸው ያሉ። ቅድም ወደ መጣንበት ወደ ካፌው መንገድ እየተመለስን ያለ ነው። ግን ከጀርባ ከወንዶች ብሎክ ጀርባ ያለው ብቻ ነው እንጂ ትንሽ ችግር ያለበት ማለቴ አረንጓዴ ያልሆነው። ሌላው በቃ የሚገርም ሆኗል። ግቢው ዛፍ በዛፍ ሆነ። የጅግጅጋ ዩኒቨርሲቲ ክሊኒክ ይሄ ነው። እዚህ ውስጥ ነው ገብታችሁ የምትታከሙት። ያሳካሚ ማረፊያ እንደማለት የመጀመሪያ እዛ ጋር ላብራቶሪ አለ። ላብራቶሪ አለ። ሌሎችም ክላሶች ወደ ውስጥ አሉ። ጊዜያችን ለመጠቀም ያህል እንደዚህ ናቸው። በቃ የራሳቸው ክላሶች አሉ። እነዚህ ደግሞ ሱቆች ናቸው። የተለያየ ስቴሽነሪ፣ ኮፒ ቤቶች፣ ከዛ ደግሞ የሻይ ቡና ቤቶች አሉ። ተማሪ ቁርስ የሚልባቸው እንደዚህ በመንገዱ ላይ ይሰሩ ናቸው። ይህ ሴቶች ዋና መግቢያ በር ነው። ዋው! ይህ ከሴቶች ዶርም ቀጥታ ወደ ቴክኖ ኢንስቲትዩት መሄጃው ነው። ይሄ ደግሞ ቀጥታ ወደ ዋና በር መውጫው ነው። ይሄ ስኩል ኦፍ ሎው ነው። ሜን ሬጅስትራር እዚህ ህንጻ ላይ ነው ያለው። ኤኒዌይስ በጅግጅጋ ዩኒቨርሲቲ በጣም ሰርፕራይዝ ሆኛለሁኝ። በእርግጥ ያው እዚህ ከመጣሁ 3 አመት ሆነኝ በድጋሚ። ነገር ግን አሁን ያው ከግቢው ልወጣ ስለሆነ እስኪ ላሳያችሁ ብዬ ነው ይሄን ግቢ እየዞርኩ ያለሁት። ይሄ ሶሻል ላይብረሪ ነው። ሜን ላይብረሪ ቅድም አሳያችኋለሁ። አሁን ደግሞ ሶሻል ላይብረሪ በነገራችን ላይ እቺን ዛፍ በደንብ ጠጋ ብዬ የማሳያችሁ ጓደኞቼ ጋራ ፎቶ ተነስቼ ነበር እዚች ዛፍ ላይ። በጣም አድጋለች። ዛሬ ትልቅ ዛፍ ሆኗል። የዛን ጊዜ ትንሽ ነበረ፣ አሁን ግን አድጓል። የሚገርም ነው። 10 አመት ልዩነት ማለት ነው። 2008 ዛሬ 2018 ነው። በ10 አመት ልዩነት ዛፉ ምን ያህል እንዳደገ። ይችን በቃ ስጦታ ልላክላችኋ።